ሰላም ትሬደርስ እንዴት ቆያችሁ? ትላንትና አንድ የወሰድኩት ትሬድ ነበረ። እሱን እንዴት እንደነበረና ኔክስት ኤክስፔክት የማደርገው ምን እንደሆነ በዚህ ቪዲዮ ላይ ማሳያችሁ ይሆናል ማለት ነው። እዚች ጋር እንግዲህ እንደምታዩት እዚች ጋር የሰራት ማርኬት ስትራክቸር ሽፍት አለ which is የዋናው ማለት ነው። እዚች ጋር ነው ሽፍት ያደረገው የነበረው እንደምታዩት እዚች ፓርት ላይ ብሬክ ኦፍ ስትራክቸር ይሄን ከሰጠን በኋላ ፕራይስ መውረዱን ያቆምበት ፓርት እቺኛዋ ማርኬት ስትራክቸር ሽፍት ናት። እዚች ጋር ያለችው ከዛ በኋላ ፑል ባክ ፋሲሊቴት አድርጎ ነበር እንደምታዩት እዚች ጋር ያለችዋን ማርኬት ስትራክቸር ሽፍት ከሰጠን በኋላ ድጋሜ ቤሪሽ ትሬንድ ክሬት ካደረገ በኋላ ከዚች ፍሊፕ ዞን ላይ ነው ሪያክት ያደረገው። ፋይናሊ ይሄኛውንም ፑል ባክ ፋሲሊቴት ያደረገውን ያበቃው እዚችኛዋ ማርኬት ስትራክቸር ሽፍት ጋር ነው። ይሄኛው ማርኬት ስትራክቸር ሽፍት ከሰጠን በኋላ ኔክስት እንግዲህ ይሄኛው ስዊንግ ሃይ ይሆናል። እዚች ጋር ነበረ ፕራይስ እንግዲህ ሪያክት ሲያደርግ የነበረው ፋይናሊ አሁን ወደ ላይ እየወጣ ነው ያለው። እዚች ጋር አንድ የወሰድኳት ትሬድ አለች። እሷ ምን እንደነበረች ትላንትና በሎ ሪስክ ነው የገባሁት which is 0.5 ሪስክ አድርጌ $25 ይሄኛው እንዴት እንደነበረ እና በምን ምክንያት ሎዝ እንዳረኩት ኔክስት ደግሞ ኤክስፔክት ማድረገው ምን እንደሆነ ነው የምናየው ማለት ነው። እንግዲህ አሁን እንደገለጽኩላችሁ ይሄንን ማርኬት ስትራክቸር ሽፍት እዚህ ጋር ሰጥቶናል ማለት ፕራይስ ይሄንን ፑል ባክ ፋሲሊቴት ያደረገውን ጨርሶ ወደ ላይ ሊወጣ ነው ማለት ነው። ስለዚህ ምንድነው ኤክስፔክት የምናደርገው? አንደኛ እዚች ጋር ያለችዋን የማርኬት ስትራክቸር ሽፍት የሰጠችን ስዊንግ ሃይ አለች። እሷን ከሰበረልን ምን ይፈጥራል ማለት ነው? ብሬክ ኦፍ ስትራክቸር። እቺን ከሰበረ በኋላ ደግሞ ዘ ኔክስት የምናያት ሌቭል እዚች ጋር ያለችዋ ነች። እቺኛዋ ደግሞ የዋናው ማርኬት ስትራክቸር ሽፍት እሱ ደግሞ ከተሰበረ ደግሞ ብሬክ ኦፍ ስትራክቸር ይሰጠናል። ፋይናሊ ምን እንጠብቃለን ማለት ነው? ባይ ሴታፖች እናያለን ማለት ነው። ግን ስቲል ይሄኛው ከተሰበረ በኋላ የሆነ ያክል ፑል ባክ ማድረጉ ስለማይቀር ሴል ሴታፖችን እዚች ጋር ልናይ እንችላለን ማለት ነው። አሁን ግን ባለበት አካሄድ የምንጠብቀው ምንድነው? ፑሽ ነው የምንጠብቀው ማለት ነው ወደ ላይ ባይ ሴታፕ። ግን ምናልባት ካውንተር ትሬድ ልንገባባቸው የምንችልባቸው ኤሪያዎች አሉ። አንደኛው እዚች ጋር ያስቀመጥኳት ኤሪያ አለች። እቺኛዋ ሰፕላይ ዞን ነች። ከዚች ላይ ፕራይስ ሜቢ ሪያክት ሊያደርግ ይችላል። ላስት ታይም ላይ እንግዲህ ሜንሽን እንዳደረኩላችሁ የዊክሊ አናሊሲስ ሰራ እዚች ጋር ያለችዋን ተች አላደረጋትም። ሁለተኛ እዚች ጋር ያለችዋንም ተች አላደረጋትም። ኢንዱስመንቱን ቴክ አድርጎ ከነዚህ ላይ ይነሳል የሚል ኤክስፔክቴሽን ስለነበረ ማለት ነው። እዚች ጋርም ስላለች ማለት ነው። ሜቢ ከዚች ሰፕላይ ዞን ላይ ሪያክት አድርጎ ወደታች ወርዶ ወደ ላይ ሊወጣ ይችላል። ስቲል ይሄ ኤክስፔክቴሽን አለ እነዚህ ስላልተወሰዱ ማለት ነው። ነገር ግን አሁን ከሚያሳየን ሪያክሽን አንጻር እዚችኛዋ ላይ የሆነ ያክል ሪያክሽን ከሰጠኝ ኢንትሪ ሞስድ ይሆናል ማለት ነው። የትናንትናውን ትሬድ ደግሞ ላሳያችሁ። ይኸው እዚች ጋር የምታዩት የሴል ሴታፕ ነች የገባሁት የነበረው እዚች ጋር የምታዩት። ይሄንን እንዴት ነው የገባሁት? አንደኛ እዚች ጋር ያስቀመጥኩትን እዚች ጋር የነበረች ሰፕላይ ዞን አለች። ከዚህ ላይ ፕራይስ የሆነ ያክል ተች አድርጎት ሪያክት ካደረገ በኋላ እንደምታዩት እዚች ጋር ይህንን ሪያክት ካደረገ በኋላ ፋይናሊ ሊኩዊዲቲ ወስዶ ነበረ። ያ ሊኩዊዲቲ ከጨረሰ በሚል የሚሰጠኝን ሪያክሽን ስከታተል ነበረ። እንደምታዩት እዚች ጋር ማርኬት ስትራክቸር ሽፍት በሎወር ታይም ፍሬም ላይ ሰጥቶናል። ከዛ ደግሞ እዚህ ጋር ክሬት ያደረገው ኢንዱስመንት ነበረ። እሷንም ቴክ ካደረገ በኋላ ከዚህኛው ፒኦአይ ፖይንት ኦፍ ኢንተረስት ሰፕላይ ዞን ነበረ። ከሱ ላይ ነበር ኢንትሪ የጠበቅኩት ማለት ነው። ትንሽ ሪያክት አድርጎ ብዙም አልወረደም። ኦልሬዲ ኤስኤላችንን ሂት አድርጓል ማለት ነው። ያው እንደምታዩት በሎወር ታይም ፍሬም ላይ ሊኩዊዲቲ ስዊፕ አድርጎልናል። እዚች ጋር ያለችዋን እዚህ ጋር ያለው ሊኩዊዲቲ ወሰደ በኋላ ፕራይስ ተመልሶ መጥቶ ሊኩዊዲቲ ወሰደልንን ትንሽዬ ማርኬት ስትራክቸር ከሰጠን በኋላ እዚች ጋር የነበረች ኢንዲፍመንት አለች። እሷን ቴክ አድርጎ ከዚህ ላይ ትንሽ ነው ሪያክት ያደረገችው እንደምታዩት። ከዛ በኋላ ኤስኤል ሂት አድርጓል ማለት ነው። ነገር ግን አንድ እዚች ጋር የወሰድነው ሌሰን ምንድነው? ልክ ይሄኛውን ኤስኤል ሂት እንዳደረገ ኔክስት የቱ ጋር ሊመጣ ይችላል የሚለውን ኤክስፔክቴሽን አስቀምጬ ነበር። እንደምታዩት እዚች ጋር ቲፒኤን ያስቀመጥኩበት ሌቭል ማለት ነው። ኔክስት ትሬድ ሊሆን የሚችለው ከዚህ ላይ ሊነሳ ይችላል። ቢኮዝ ሚቲጌት ያልተደረገ ሌቭል ነበረ። ፕራይስ እንደምታዩት እዚችኛዋ ላይ ተች ካደረገ በኋላ በኃይለኛው ኤዥያን ሴሽን ላይ እንደምታዩት ወጥቷል ማለት ነው። ስቲል አሁንም ሪያክት እያደረገ ነው፣ ጥሩ እየሄደ ነው። እዚች ጋር ያስቀመጥኳት ኢንዱስመንት አለች። ስለዚህ እሷን ከወሰደልን በኋላ ደግሞ ልክ እዚችኛዋ ሰፕላይ ዞን ላይ ሲገባ የሚሰጠንን ኮንፈርሜሽን አይተን አንዳንድ ሾርት የሆኑ ትሬዶችን ልንወስድ እንችላለን ማለት ነው። እንደምታዩት እዚች ጋር ኢንዱስመንት አለች ተች ያልተደረገች። እሷን ከወሰደልን በኋላ ይኸው እየወጣ ነው። እዚች ሌቭል ላይ ሲገባ የሚሰጠንን ሪያክሽን አይተን
ትሬድ የምንወስድ ይሆናል ማለት ነው። አሁን ላይ ያለውበትን ባላንስ ላሳያችሁ። ይኸው እንደምትመለከቱት $22 ነው ሉዝ ያደረግነው which is ሎ ሪስክ ነበር ያደረግነው 0.5 ማለት ነው። ሌላ ጊዜ 0.5 ነበረ $50። አሁን ግን $20 ነው ሪስክ አድርገን $25 ነው which is $22 ማለት ነው። ሶ ይሄንን ነው ሉዝ ያደረግነው። ትሬዱም የነበረው ይሄኛው ነው። ከዛ በኋላ እንግዲህ እንደምታዩት ፕራይስ ባይለኛው ወደ ላይ ወጥቷል ማለት ነው። በቀጣይ እንግዲህ የሚኖሩትን የምንወስዳቸውን ትሬዶች አፕዴት ማደርጋቸው ይሆናል። ይመቻችሁ።